ለቅሶ ተመልከቱትና አይስወ በጣም ሳኩትኝ ኮሜንቶችን ሳነብ ተመልከቱ። እንግዲህ ይሄ ለቅሶ ቤት ነው። ራሱን የቻለ አስተናጋጅ አለው። ቡፌ ተዘጋጅቷል። በቃ እና ጸዳ ያለ ሞት ነው። ሰፈሩ ራሱ ጸዳ ያለ ሀብታም ሰፈር ነው። ያው እንደዚህ ቢደረግ ተመልከቷቸው። በነገራችን ላይ ሳላደንቀው አላልፍም። የዚህን ሀሳብ ባለቤት አስባችሁታል? ያው ሞት ድንገተኛ ነው። ሳታስቡት ነው እንግዲህ ሰው እንትን የሚለውና መሯሯጥ ምናምን የለም። ጀስት ደውላችሁ ሄሎ ምናምን ብላችሁ ታዛላችሁ። ቺቺ ሙዷ ተመችተኛለች። ግን አሁን ሌትስ ጎ ወደ ኮሜንት እና ቆየ ራሴን አላሳይም። ከየት ልጀምርላችሁ? አልሰማውም ነበር ብለዋል። እንግዲህ 118 ላይ ካገኝታል ኮሜንት ስሎ ክላሲካል ቢኖረው ዋው ነው። ዋው ስታንዳርዱን የጠበቀ ለቅሶ ነው። ሁሌ በሞት ልታስብ ሀገሬ ላይ ሞት ብርቅ አይደለም። እናቴ የሚደይሞ በስቷል። ሴት ነው ወንድ ነው የሞተው? ግን ኦርደር አድርገው ነው የሞቱት። የረቢኒ ሆዴን አመመኝ። ኧረ ዘ ካምፓኒ ነው የምንሽ ነው እንጂ እንድሳዳራሽ እያለፍኩ ላንበቡ እንትን ሆዴን አመመኝ። ኧረ ገዳይ የሆነ ኮሜንት ነበረ። እዚህ ላይ አሌክስን የሚጠራው ሰው መብዛቱ እንኳን ሞተ ነው። ኧረ አይስዌር ዲዲ ብቻ ነው የቀረው። እውነት ነው። ጥቁር በጥቁር ምናምን አድርገው እንትን አሉት እንጂ ይሄ ሪቪው ያስፈልገዋል። እውነት ነው። የት ነው ለቅሶ ልድረስ ለነፍስ ነው። ኧረ ሰርጌን አብራችሁ ደግሱልኝ። መነካጃቸው አላለችም። የሰርጉ ቀን የሞት የሰርጉ ቀን ነው። ቀን ሞተው መሆን አለበት። ጌታዬ ሆይ የተራቡትን አስባቸው፣ የጠገቡትን ሳይሆን። አመት ያደርስልል ነበረ። አንድ እኮ ነው ከበላ በኋላ አለገና ብሎ ወጣሉ። ሳቃቸዋለ መምጣቱን የራሴ አልቻልኩም። እነሱን ላየሁት ወይ ጉድ! ለኛ ሰፈር ያመት በጀት እኮ ነው። ረውዬው ምን በድሎ ነው? እዚህ ቤት ነበር መሞት። ከሞትሽ በኋላ የሚበላው እኮ ሌላ ነው። ወይኔ ትንሽ ቀዝቀዝ ያለ ሙዚቃ ቢኖረው አንደኛ ጊዜ ደጉ
ባህላችን ግን ወዴት እየሄደ ነው? እኔ የምለው በመሀል ተሳስተው አለመጨፈራቸው ነው የሚገርመኝ። ያሳስታል ወላሂ። እኛ ለመድንም እንደዚህ እንዴ? እኛ ሀገር ሰው ሲሞት እኔ በምን ያህል ቅጽበት ንፍሮ ቀቅለው እንደሚያደርሱ አንዳንድ ጊዜ ግራ ግብት ይለኛል። ያው ገብስስ ተገዝቶ የገብስ ቆሎ ሆዲ ስተወርላላስ የገብስ ቆሎ ስሽት የተገዝቶ ይመጣል። ንፍሮ ከምን ቅጽበት ተነስተው ቀቅለውት እንደሚደርስ አላውቅም። በሬ ይጣላል በአንድ ጊዜ። ከምን ክልፍ ያው እድር ምናምን የሚባለው ከየቤቱ እንጀራ ይመጣል። ያው ተዘጋጅቶ አነናረቦም አለ እዚህ ጋር አነባርን ምንድነው የሚባለው? የሚገርመው ነገር የታዘብኩት ብሬክ ታይም አለው መሰለኝ። ደግሞ ትኩስና ቀዝቃዛ የሚጠጣል። ወላሂኛ አስወር በጣም ነው ግን ልጁን አድናቂው ነኝ። የዚህን ብራንድ ማን ነው ሀሳብ ባለቤት ጀግና ነው። ያው እዚህ ጋር ይኸውላችሁ ትኩስ ነገር ቃል ይኸውላችሁ እዚህ ጋር አነናረቡ አለ። ምንድነው የሚባለው የነገር ስሙን ያለው? እኔ ሳቃቸው አለ መምጣቱን የገረመኝ ወላሂ። በደንብ አድርጊስ። አሁን አስባችሁታል? ሰው እዚህ ጋር አልሰማውም ነበር ወየው እያለ ሰው ሲገባ አስተፍሩላህ ያረቢ። የሆነ ነገሩ አሪፍ ቢሆንም ግን ያልተለመደ ነገር ስለሆነ በጣም ነው። በዛ ላይ ኮመንታተሮቹ ባሉቻው ደከመኝ